ቦርጭን ብቻ ለይቶ የሚያጠፋ ሁለት መንገዶችን ዛሬ በዚህ ቪዲዮ እነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም እንዴት ናችሁ? this is learn with Dr. Koki YouTube channel። ዛሬ ብዙ ሰዎችን የሚያስጨንቀውን ቦርጭ ወይንም ደግሞ አላስፈላጊ ክብደት እንዴት ማጥፋት ይቻላል የሚለውን መፍትሄ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ከዛ በፊት ግን አላስፈላጊ የሆነ የሰውነት ክብደት ወይንም ቦርጭ እንዴት ሊመጣ ይችላል የሚሉትን መንገዶቹን ብናይ የተሻለ ነው። የመጀመሪያው የሜታቦሊዝም ችግር ሊሆን ይችላል። ሁለተኛ በአመጋገብ ችግር ሊመጣ ይችላል። ሌላኛው ደግሞ የጄኔቲክ ችግር ወይንም በጄኔቲክ ችግር ምክንያት ሊመጣ ይችላል። የመጨረሻው ከወሊድ በኋላ አላስፈላጊ የሆነ ክብደት ወይንም ቦርጭ ሊመጣ ይችላል ማለት ነው። ይሄ ብዙ ሰው ችግር ሆኖ ሳለ ችግሩን ደግሞ ይበልጥ አስቸጋሪ የሚያደርገው ነገር ምንድነው? መፍትሄውን ሲያስቡት ነው። ከመፍትሄዎቹ መካከል የመጀመሪያው ያው እንደምታውቁት በስፖርት መቀነስ ነው። በስፖርት ነው ሊቀነስ የሚችለው። ስለዚህ ስፖርት መስራት ደግሞ አንዳንድ ሰው ከስራዬ ጋር አይመቸኝም፣ ልጆቼን ቴክ ኬር ማድረግ አለብኝ፣ ጠዋት መነሳት አልችልም፣ ቤቴ ሩቅ ነው፣ ይደክመኛል፣ በቂ ሰዓት የለኝም የሚሉ ምክንያቶች ናቸው። ከዛ በተጨማሪ ደግሞ ያው እንደምታውቁት ጭንቀቱን ይበልጥ የሚያባብሰው ዲስፊገርድ ያደርጋል። ያው ልብስ በሚለበስበት ሰዓት ዲስፊገርድ ያደርጋል። ፊዚካሊ ሜንታሊ ምቾት አይሰጥም፣ ያስጨንቃል። ስለዚህ ቀለል ያለ መፍትሄ ወይንም ደግሞ ከዚህ የተለየ መፍትሄ ያስፈልጋል ማለት ነው። ስለዚህ ኢንተርሚታንት ፋስቲንግ የሚባል መፍትሄ ያለላችሁ ሁሉም ሰው ማድረግ የሚችለው ማለት ነው። ኢንተርሚታንት ፋስቲንግ ማለት ምን ማለት ነው? ጋፕ እያደረጉ መመገብ ወይንም ደግሞ በየሰዓቱ መመገብ ማለት ነው። ኢንተርሚታንት ፋስቲንግ ክብደት ከመቀነስ እስከ የጤና ችግሮችን እስከ መቅረፍ ድረስ ትልቅ መፍትሄ የሆነ ነገር ነው፣ በተለይ በአሁን ሰዓት ማለት ነው። ስለዚህ ኢንተርሚታንት ፋስቲንግ ማለት ያው በሃይማኖታዊ መንገድ ታውቁታላችሁ፣ መጾም ማለት ነው። መጾም ወይንም ደግሞ አንዳንድ ጊዜ ሳይመቸን ሲቀር ረጅም ሰዓት ምግብ ሳንመገብ የምናልፈውን ሰዓት ያው ፋስቲንግ ወይንም ጾም ስቴት ውስጥ ገባን እንላለን። ኢንተርሚታንት ፋስቲንግ ጥቅም ስንመለከት ክብደት መቀነስ ወይንም ፋት መቀነስ ማለት ነው። እንዴት ይቀንሳል ስንል ሰውነታችን ብዙ ጊዜ የሚጠቀመው ግሉኮስን ነው ለሜታቦሊዝም ማለት ነው። ስለዚህ ረጅም ሰዓት ሳንመገብ ስንቀር ሰውነታችን ግሉኮስ ዲፕራይቭ ያደርጋል ማለት ነው። ወይንም ደግሞ የመጾም ስቴት ውስጥ ፋስቲንግ ስቴት ውስጥ ይገባል። ፋስቲንግ ስቴት ውስጥ ከገባ የሚገባለት ነገር ከላይ ከሌለ ፋት በርን ያደርጋል። ወይንም ሰውነታችን ላይ እነ ጉበት ላይ ሆድ ዕቃ ላይ ያለውን ወይ ቆዳችን ስር ያለውን ፋት ማቃጠል ይጀምራል። በርን እያደረገ ወደ ኢነርጂ ይጠቀማል ማለት ነው። በዚህ ሰዓት ክብደት መቀነስ ይጀመራል። እሱ ብቻ አይደለም፣ ፋቱ ሲቀንስ አት ሴም ታይም ኮሌስትሮል፣ አላስፈላጊ የሆነ ኮሌስትሮል እንዲቀንስ ያደርጋል። ባድ ኮሌስትሮል እንዲቀንስ ያደርጋል። አንድ ሁለተኛ ደግሞ የልብ ችግርን ያስተካክላል። ቢካዝ ኦፍ በኮሌስትሮል የመጣ ሃይፐርቴንሽንን ያጠፋልናል። ሌላ ደግሞ እነዚህ የተለያዩ ካንሰሮችን ያስወግድልናል። ምክንያቱም ለካንሰር ሴሎች ዋነኛው ምግብ አንደኛ ሲምፕል ሹገር ነው፣ ይሄ ካርቦሃይድሬት ማለት ነው፣ በክብደት የሚመጣው። ሁለተኛ ደግሞ ፋት ነው ለምግብነት የሚጠቀሙት። ስለዚህ ፋት በርን ተደረገ ማለት ካንሰር፣ አላስፈላጊ የተለያዩ አይነት ካንሰሮች ይወገዱልናል ማለት ነው። ሌላኛው አልዛይመር ዲዚዝ የመርሳት ችግርን ይከላከልልናል። ዋነኛው ነገር ደግሞ የስኳራችንን መጠን ኦፕቲመም ያደርግልናል። ወይንም ደግሞ ይሄ ራንደም ብለድ ሹገር የሚባለውን ለስኳር ህመም የሚያጋልጠውን የስኳር መጠን ከፍ እንዳይል ኦፕቲመም ኖርማል ውስጥ እንዲሆን ያደርግልናል ማለት ነው። መጀመሪያው 16-8 ይባላል። 16-8 ማለት ምንድን ነው? 16 ሰዓት መጾም ለ8 ሰዓት ያክል መብላት ማለት ነው። ለምሳሌ ጠዋት አንድ ሰው እኔን ምሳሌ ውሰዱ፣ 12 ሰዓት ላይ ቁርስ በላለሁኝ። ከዛ በኋላ ቀጣይ ሚል የሚሆነው 8 ሰዓት ላይ ከቀኑ 8 ሰዓት ላይ አበቃ ማለት ነው። ሁለተኛ ምግብ የሚሆነው ኔክስት ዴይ ወይም በሁለተኛ ቀን ጠዋት 12 ሰዓት ላይ ማለት ነው። ሁለተኛው አይነት ደግሞ 5-2 ይባላል። 5 ቀን መመገብ 2 ቀን መጾም ማለት ነው። ሶስተኛው አይነት ደግሞ ስቶፕ ኢት ስቶፕ ይባላል። አንድ ቀን እየዘለሉ መመገብ። ስለዚህ እነዚህ ሁለቱ 5-2 እና ስቶፕ ኢት ስቶፕ የሚባሉት ክብደት ለመቀነስ ብዙም አይረዱም። ምክንያቱም አንድ ቀን እየዘለልን አንድ ቀን ስንበላ
ክሬቪንግ ሱስ ውስጥ ስለምንገባ የዘለልነውን በደንብ አድርገን ግጥም አድርገን ስለምንበላ ክብደት ለመቀነስ ብዙም አያግዝም ማለት ነው። የመጨረሻው ደግሞ አድቫንስድ ይባላል ወይንም ሳይንቲስቶች ዋሪየር ይሉታል። ይሄ ደግሞ በ24 ሰዓት ውስጥ አንዴ ብቻ መመገብ ይሆናል ማለት ነው። የመጀመሪያዎቹ በቂ ውሃ መጠጣት። ውሃ አይከለከልም፣ በማንኛውም ሰዓት ውሃ መጠጣት ይቻላል። በቂ ውሃ መጠጣት፣ ስለዚህ ቢያንስ እስከ 12 ብርጭቆ ወይንም ደግሞ 3 ሊትር ያክል መጠጣት ይቻላል ማለት ነው። ሁለተኛ ቡና ወይንም ሻይ መጠጣት ይቻላል፣ ያለ ስኳር ያለ ማር ባዶውን መጠጣት ይቻላል። ሶስተኛው ነገር ደግሞ ምንድነው? ለረሃባችን የሚያባብሱ ፊልሞች ሊሆን ይችላል፣ የምግብ ፊልሞች፣ የምግብ አዘገጃጀቶች ማየት የተከለከለ ነው። በተለይ የመጀመሪያዎቹ ሳምንት ላይ ጉዳት አለው። በተለይ የመጀመሪያ ጊዜ ረጅም ሰዓት እርቦን ስለምንበላ ኦቨር ኢት እናደርጋለን። በጣም ብዙ እንበላለን፣ በፍጥነት እንበላለን። በፍጥነት ስንበላ ደግሞ አንድ ላይ ወደ ሆዳችን ጋዝ ይገባል። ሆዳችን ሊያስጨንቀን ይችላል፣ ሆዳችን ሊነፋ ይችላል፣ ዲስኮምፈርት ሊኖረው ይችላል። ሁለተኛው ነገር ደግሞ ሃይፖግላይሴሚያስ ወይንም ደግሞ የስኳር መጠናችን በጣም ዝቅ ሊል ይችላል። ከፍተኛ የመራብ ችግር ውስጥ ልንወድቅ እንችላለን። ስለዚህ ይሄ የመጀመሪያው ሳምንት ላይ ነው የሚሆነው። መደረግ ያለበት ነገር ምንድነው? ልክ ኢንተርሚተንት ፋስቲንግ መጀመር የፈለገ ሰው መጀመሪያ ሄዶ ሐኪሙን አማክሮ አንዳንድ ምርመራዎችን አድርጎ መጀመር ይችላል ማለት ነው። ማድረግ የሌለባቸው የመጀመሪያዎቹ የሚያጠቡ እናቶች፣ ምክንያቱም የጡት ወተት ስለሚቀንስ ኒውትሪየንት ስለሚቀንስ። ሁለተኛ እርጉዝ ሴቶች። ሶስተኛ እድሜያቸው ከ18 ዓመት በታች ሆኑ፣ ምክንያቱም ለግሮዝ እና ዴቨሎፕመንት ክሪቲካል ታይም ስለሆነ እነሱ ኢንተርሚተንት ፋስቲንግ ላይ መሆን አይችሉም። ሌሎኞቹ ግሩፖች አንደርዌይት ወይንም ደግሞ ቀጫጭን ቦዲ ማስ ኢንዴክስ ከ18.5 በታች የሆኑ ሰዎች መጾም አይችሉም። ሌላኞቹ ግሩፖች ደግሞ ታይፕ 1 የስኳር አይነት ወይም ታይፕ 1 ዴም የሚባለው እና ከባድ የሆነ የጨጓራ ህመም ያለባቸው ሰዎች ኢንተርሚተንት ፋስቲንግ ላይ መሆን አይችሉም። አጠቃላይ እንድታውቁ የምፈልገው ነገር ቦርጭን ብቻ ለይቶ የሚያጠፋ ስፖርታዊ እንቅስቃሴ የለም። ውህድ ብትጠጡ የሚያጠፋ ነገር የለም። ሆዳችሁ ላይም ቅባት ቀብታችሁ ፌስታል ብታረጉም አያጠፋውም። ምክንያቱም ፋቱ ያለው ከቆዳ ስር ወይንም ደግሞ ኦርጋኖች ላይ ነው ያለው። ስለዚህ ሊደርስበት አይችልም። ስለዚህ መጀመሪያ ስንገባ ሁለት መንገድ አለ። ያልኳችሁ መንገድ ምንድነው? የመጀመሪያው በሰርጀሪ በፕላስቲክ ሰርጅኖች የሚሰሩት ላይፖሳክሽን ይባላል። ፋቷን ብቻ ከቦርጭ ላይ ለይቶ ማውጣት ይቻላል። ፋቷን ብቻ ወይ ደግሞ ሌላም ቦታ የተንጠለጠለ ፋት ካለ ማጥፋት ይቻላል ማለት። የመጀመሪያው ላይፖሳክሽን ይባላል፣ በሰርጀሪ ነው። ሁለተኛው በፍሪዚንግ ነው፣ ያለ ቀዶ ጥገና ግን ፍሪዝ በማድረግ ቴክስ ታይም እስከ 90 ቀናት ሊወስድ ይችላል። ይሄ መደረግ ይችላል በሁለት አይነት መንገድ። ስለዚህ ስታስቡት ኮስቲ ስለሚሆን አይ አፎርድ ማድረግ ይችላል ያለ ሰው ይቻላል በሁለቱ መንገድ። ቦርጭን ብቻ ለይቶ ሌላም ቦታ የተንጠለጠለ ፋት ካለ እጅ ላይ ሊሆን ይችላል፣ መቀመጫ ላይ፣ ዳሌ ላይ፣ ዩኔሚት ያለበት ቦታ ላይ ፋቷን ብቻ ማርክ አድርጎ ማጥፋት ይቻላል አፎርድ ማድረግ የሚችል ሰው፣ ያው ኮስቲ ስለሆነ ማለት ነው። ፍሪዝ የሚባለው ደግሞ በፍሪዚንግ ደግሞ ያልኳችሁ በማቀዝቀዝ ነው፣ ያለ ቀዶ ጥገና ትንሽ ጊዜ ሊፈጅ ይችላል እስከ 90 ቀናት 3 ወር ድረስ። ስለዚህ በእነዚህ በሁለት መንገድ እስከ ወዲያኛው ማሰናበት ይቻላል። የጤና በረከቶቹን ግን ለማግኘት ሞር ኢንተርሚተንት ፋስቲንግ ብታደርጉ የተሻለ ነው። ይህን ቪዲዮ እንደወደዳችሁት ባለ ሙሉ ተስፋ ነኝ። ኤኒ ኮመንት ካለ ኮመንት ሴክሽን ላይ አስቀምጡልኝ። ማወቅ የምትፈልጓቸው ነገሮች ካሉ መጠየቅ ትችላላችሁ። መልካም ጊዜ ይሁንላችሁ።